ኢትዮጵያ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት የአሜሪካ መንግስት እንደሚደግፍ አምባሳደር ኤርቪን ማሲንጋ ተናግረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት እንደምትሰራ በአጽንኦት መግለጻቸው የሚታወስ ነው። ኢትዮጵያ የባህር በር ጥያቄዋ እንዲመለስ በሰላማዊ በጋራ ተጠቃሚነትና ሰጥቶ በመቀበል መርህ እንደምትሰራ ጠቅላይ ሚኒስትር ዶክተር አብይ አህመድ በተደጋጋሚ ያስታወቁት ጉዳይ ነው። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ እንደገለጹት ኢትዮጵያ በፈጣን ኢኮኖሚያዊ እድገት ውስጥ ትገኛለች። ሀገሪቱ ሰፊ የህዝብ ቁጥር ያላትና ፈጣን ኢኮኖሚያዊ እድገት እያስመዘገበች እንደምትገኝ ያወሱት አምባሳደር ማሲንጋ ይህ ፈጣን ኢኮኖሚያዊ እድገት እንደሚቀጥልም ትንበያ መኖሩን አመልክተዋል። በአሁኑ ወቅት ኢትዮጵያ በዓለም ተወዳዳሪ ኢኮኖሚ ለመገንባት ያላትን ህልም ለማሳካት የባህር በር አማራጯን ማስፋት ወሳኝ መሆኑን ጠቁመው በሰላማዊና ዲፕሎማሲያዊ መንገድ የባህር በር ለማግኘት የምታደርገውን ጥረት የአሜሪካ መንግስት የሚደግፈው መሆኑንም አረጋግጠዋል። Its economy growing as quickly as it is and with the projections growing as quickly as they are. ኢትዮጵያ ፈጣን ኢኮኖሚያዊ እድገት እያስመዘገበች ነው። ይህ ፈጣን ኢኮኖሚያዊ እድገት እንደሚቀጥልም ትንበያዎች ያሳያሉ። በመሆኑም ይህን እድገት የሚያግዝ የባህር በር ማግኘት ወሳኝ ነው። ስለዚህ ኢትዮጵያ ሰላማዊና ዲፕሎማሲያዊ መንገዶችን ተጠቅማ የባህር በር አማራጮችን ለማስፋት የምታደርገውን ጥረት የአሜሪካ መንግስትና የኔ ኤምባሲ የምንደግፈው ጉዳይ ነው። ይህን ሁኔታ እንረዳለን። Diplomatic context is something very important and something that the United States government and my embassy intends to support going forward. We understand this issue. አምባሳደር ማሲንጋ እንዳብራሩት በአፍሪካ ቀንድ አካባቢ ሰላምና ጸጥታን ለማረጋገጥ አሜሪካ ከወሳኝ አጋሯ ከኢትዮጵያ ጋር በጋራ ትሰራለች። ኢትዮጵያ ቀጠናው ወደ መረጋጋትና ሰላም እንዲመለስ አስተዋጽኦ እያደረገች መሆኑን አመልክተው ከኢትዮጵያ ጋር በጋራ መስራት አሜሪካ በአፍሪካ ቀንድ ያላት ጠንካራ አቋም መሆኑን አብራርተዋል። ኢትዮጵያ በቀጠናው ግዙፍ ብቻ ሳትሆን አቅምና ተጽዕኖ ያላት ሀገር ነች ያሉት አምባሳደር ማሲንጋ በቀጠናው መረጋጋትና ሰላምን ለማስፈን ሀገራቱ በጋራ እንደሚሰሩም ገልጸዋል። Working with the country of Ethiopia's size, but more important than its size, its influence and its capacity to help the region. ኢትዮጵያ በቀጠናው ግዙፍ ብቻ ሳትሆን አቅምና ተጽዕኖ ያላት ሀገር ነች። በመሆኑም ቀጠናው ወደ መረጋጋት እንዲመለስ አስተዋጽኦ ማድረግ ከምትችለው ኢትዮጵያ ጋር በጋራ መስራት አሜሪካ በአፍሪካ ቀንድ ያላት ጠንካራ አቋም ነው። ይህም የቀጠናው ሀገራትና ህዝቦች እድሎችን በመጠቀም የሚፈልጉትን መረጋጋትና ብልጽግና እንዲያገኙ ያግዛቸዋል። To help the region and the people achieve the opportunities of prosperity and stability that they all want.